የዱር ቤቴ መባያ ሳይሆኑ የመዝናኛ የአራዊት መፈንጫ የአዋፍ መዘመሪያ የምንጮች መፍለቂያ የአፈር መጠበቂያ እየሆኑ ሲሄዱ አሁን ያልከው ጉዳይ እየተሸነፈ አሁንም እየተሸነፈ ነው። ያሳሰብ እኮ ከህዝብ ውስጥ እየወጣ ነው። እነሱም የመጨረሻ ሙከራቸውን እያደረጉ ነው። ይሄ በነገራችን ላይ የመጨረሻ ሙከራ ነው። እየቀረ የሚሄድ ነው። እየቀረ ነው የሚሄደው። ለምን በቃ ያንን ትውልድ የሚቀልበው አስተሳሰብ ያንን ትውልድ የሚያፈራው አስተሳሰብ አሁን የለም። የነዚህ ሰዎች ጉዳይ እያለቀ እንደሚሄድ የተጠራቀመ ዱቄት ብለው የተጠራቀመ ዱቄት ተወሰነ ጊዜ ተጋግሯል፣ ግን እያለቀ ነው የሚሄደው እስካልተካበት ድረስ። አይተኩም ማይተኩ ናቸው። በቃ የመጨረሻዎቹ ናቸው እነዚህ። ከዚህ በኋላ እነሱ የሚተካ ትውልድ አይመጣም። የመጨረሻውን ነው እያደረጉ ያሉት። ትውልዱ በዚህኛው በኩል ነው የሚተካው እንጂ በእነሱ ወገን የሚተካ ትውልድ ስለሌለ የመጨረሻዎቹ ናቸው። ምናልባት ቀጣው ትውልድ ወይ ሁለተኛና ሶስተኛ የሚነሳው ትውልድ ስለነዚህ ሰዎች በታሪክ መጽሐፍት ነው የሚያነበው፣ በተቀረጹ ፊልሞችን ነው የሚያየው፣ ወይ ወደፊት በትምህርት ነው የሚያገኛቸው። ብርቱካንን ኬዝ ማን የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። በጀት መድበው ሰው ኃይል መድበው ድርሰት ደርሰው እነዚህ ለውጡን ለማደናቀፍና በነባሩ እሴት ሰበራ መንገድ እንሄዳለን ብለው የሚያስቡ ሰዎች እኮ ናቸው። ዓላማው ምንድነው? እሴት መስበር። እሴት መስበር ማለት ምንድነው? ይሄ መንግስትን በዚህ መንገድ እንኳን በዚህ መንገድ በጦር ሜዳ አይችሉትም። መሞከራቸው እርግጥ ነው። በብዙ ነገር በጦር ሜዳ ተሸንፈዋል። በብዙ ነገር ተሸንፈዋል። ዓለም አሁን እየተመቻቸው አይደል? ብዙ ነገር ተሸንፎባቸዋል። ስለዚህ እንዲህ አይነት የውሸት ድራማዎችን እየሰሩ መምጣት የሚገርም አይደለም። በቃ የተሸነፈ ሰው ልማዱ ነው እንዲህ አይነት ነገር። ሁልጊዜ በጦርነት የተሸነፈ ሰው እኮ ወይም በሌላ ውጊያ የተሸነፈ ሰው የሚያደርገው ምንድነው? በወሬ ነው የሚያሸንፈው። ለወሬ ጊዜ አለው። ስለዚህ በሱ ወሬ ያሸንፋል። እነዚህ ሰዎች ደግሞ እሴት መስበር ልማዳቸው። ስለዚህ አንዱ በዚህ ሂደት የሰበሩት ምንድነው? እሴት ነው። እሴት ለመስበር ነው አንዱ የመጡት። የመንግስት ኃላፊነት ምንድነው? እሴት መገንባት። የነሱ ልማድ ምንድነው? እሴት መስበር። ሴት እህቶቻችን ነገ ችግር ገጠመን ቢሉ እንዳይታመኑ፣ ሰዎች ሁልጊዜ እንደዚህ አይነት ነገሮችን ውሸት ናቸው ብለው እንዲያስቡ፣ የሚያለቅሱ ሰዎች በውሸት ነው የሚያለቅሱት ተብሎ እንዲታሰብ፣ የችግረኞች ሰቆቃን የሚያዳምጠው እንዲጠፋ፣ የችግረኞችን ሰቆቃ መስማት፣ ከሚያለቅሱ ጋር አብረህ ማዘን፣ የቸገረውን ሰው መርዳት፣ ከተገፋ ጋር መቆም የኢትዮጵያን እሴት ነበር። ይህን እሴት ነው አንዱ ሊሰብሩበት የሚወጣው። መንግስት ያደረገው ምንድነው? እሴት ሰበራ መሆኑን ነው ያሳየ። በሌላውም ነገር እኮ አሁን በየቦታው የሚደረገው ይሄ የጽንፈኛ ታጣቂው የሚያደርገው ምንድነው? አንዱ እኮ እሴት ሰበራ ነው። መምህራንን ይገላል። ይሄ ምንድነው? ኢትዮጵያን የተማሪ ግደለኝ በሚል የኢትዮጵያ ማህበረሰብ ውስጥ መምህራንን እንደመግደልና አትማር እንደማለት የእሴት ሰበራ አለ። ይሄ እኮ ከድሮ ያልተላቀቀ በድሮ ትርክት ውስጥ ያለ ያኔም የኢትዮጵያን የተማሩ ሰዎች የጨፈጨፈና ያስጨፈጨፈው ትርክት ነው። አሁን መጥቶ ትምህርት ይዝጋ፣ መምህራንን ግደል፣ ተማሪዎች አትማሩ የሚለው እሱ እኮ ነው። ይሄ እሴት መስበር ነው። በነገራችን የሃይማኖት ተቋማት አባቶችን ይገላል። የሃይማኖት ተቋማት እንዳይታመኑ ያደርጋል። እሱ ብቻ አይደለም። ሰዎች የድሮዎቹ ሽፍቶች እኮ በጣም የተሻሉ ናቸው ወዳጅ። የድሮ ሽፍታ ተማሪ አይነካም። ሸቀጥ ከአንዱ ቦታ አንዱ ቦታ ሲሄድ ምናልባት ከእንደው ከያዝከው ቋጠሮ አብላኝ አጠጣኝ ይልሃል እንጂ ገበያ አይበትንም። ሸቀጣ አያግድም። ሕክምና የሐኪም አይነካም። ባህላዊ ሐኪም እንኳ ቢሆን አይነካም። ትምህርት ዝጉ አይልም። አብነት ትምህርት ቤቶችና መድረሳ ትምህርት ቤቶችን አያዘጋም። አሁን እኮ ከድሮ ሽፍታ የባሰ ነው። ለምን? በሽፍትነቱ ላይ ድንቁርና የጨመረ ነው። እሴት መስበርን ዓላማ አድርጎ የመጣ ነው። ከትምህርት በላይ ምን እሴት ትሰብራለህ? ዛሬ እህቶቻችን በየገጠሩ ይደፈራሉ። በየአካባቢው እናቶቻችን መከራ ያያሉ። ይሄ እሴት ሰበራ ነው። ዛሬ መኪኖች ማገት፣ አግተህ ገንዘብ ለመቀበል መሞከር፣ ይሄ እኮ እሴት ሰበራ ነው። እና አንዱ የለውጡ ትግል ነባር ሴቶቻችንን እና ጠንካራ የሆኑትን ነባር ሴቶች በጣም መያዝ፣ አዳዲስ እና የጋራ ሊሆኑ የሚችሉ ዘመናዊ ሴቶቻችንን መገንባት ነው። የነዚህ ሰዎች ደግሞ ምንድነው?
ነባሩንም መስበር አዲሱንም መስበርና አገሪቱን እሴት አልባ ማድረግ ነው ትግላችን። አገርን ያለ እሴት ሊያስቀር ከመጣ ጽንፈኛ ጋር እና ሊገርመን አይገባም። ባህሪያቸው ነው፣ ጠባያቸው ነው። ከዚህ ውጭ ዕውቀት የላቸው። የመጨረሻ ዕውቀታቸው ልክ ነው ያሳዩን። በሷ የመጨረሻውን ዕውቀት በቃ የሚችሉትን የመጨረሻ ምንድነው የምትችሉት ቢባሉ ይሄን ነው ያሳዩ። አንዱ ስብራት የእሴት ስብራት ነው። እሴቶቻችን ነው ባለፉት ዘመናት ሲሰበሩ የኖሩት። እሴት ገንቢዎቹም ጭምር ነው ሲሰበሩ የኖሩት። ለምሳሌ የሃይማኖት ተቋማት ለምንድነው በለውጡ ሶስቱን ትልልቅ የሃይማኖት ተቋማት ለማጠናከር መንግስት ትግል ያደረገው? ተበትኖ የነበረውን የኦርቶዶክስ ሲኖዶስ ወደ አንድ፣ ለሁለት ተከፍሎ የነበረውን የእስልምና ጉዳዮች ጠቅላይ ምክር ቤት ጉዳይ ወደ አንድ፣ ከዛ በፊት አንድ ወጥ ተቋማት ያልነበራቸውን የወንጌላውያን አብያተ ክርስቲያናትን ጉዳይ ወደ ካውንስል ለምን ማምጣት ተፈለገ? እሴቶቹን ብቻ ሳይሆን ባለፉት ስንሰብረው የነበረው እሴት ጠባቂዎቹንም ሰብረናቸዋል። ስለዚህ እሴቱ ቢኖር ጠባቂ አልነበረው። ይሄ ለውጡ ግን ምንድን ነው? እሴቱን ለማምጣት እሴት ጠባቂውን ላምጣው አለና እሴት ጠባቂውን አመጣው። ሌላው እሴት ጠባቂ ማን ነበር? ትምህርት። ቅድም ተሰበረ ያልኩህ እሴት ጠባቂውን ትምህርት ሪፎርም አድርጌ የኢትዮጵያን እሴቶች በአገር በቀል መንገድ እንዲያመጣ ላርገው አለና የትምህርት ሪፎርምን አመጣ። እሴት ጠባቂውን ካላመጣው እሴቱን ስለማታመጣው። ሌላው ሶስት በህግ እሴቱ ሲጠብቅ የነበረው መንግስት ነው። ይሄን መንግስት ደግሞ ሪፎርም አድርጌ በአራያ በምሳሌነት እሴት እንዴት እንደሚጠበቅ አሳያለሁ። በህግ አሳያለሁ፣ በፕሮጀክት አሳያለሁ፣ በአርአያነት ደግሞ አሳያለሁ ብለው ጠቅላይ ሚኒስትሩ የሚሰሯቸውን ስራዎች በሙሉ የእሴት ግንባታ ናቸው። በየሃይማኖት በዓላቱ የሚያስተላልፉት መልእክት ዋና ዓላማው እሴት ግንባታ ነው። እሴት ግንባታ ነው። የኢትዮጵያን ታሪካዊ፣ ባህላዊ፣ ማህበራዊ ቅርሶችን ራሳቸው ተነሳሽነት ወስደው ለመስራትና ለማሰራት የሚያደርጉት ጥረት እሴት ግንባታ ነው። አገር በቀል ኢኮኖሚ ሪፎርም፣ አገር በቀል እሳቤ ያለና መደመርን አመጣ። መደመር ውስጥ የምታያቸው እሴቶች በሙሉ አገር በቀል እሴቶች ናቸው። እነዚህ አገር በቀል እሴቶች ግን በሐሳብ ከፍ ብለው በማህቀፍ ወይም ደግሞ በቅንብር ረቀው እሳቤ እንዲሆኑ አደረጋቸው። ይሄ መንግስት ከነበረበት የትርክት ሰባሪነት ወደ ትርክት ገንቢነት የመጣው ነውና በዚህ መንገድ ነው ለውጡ ላይ እነዚህ ነገሮች እያመጣ ነው ያለው። ይሄ ነገር እስኪጠገን ድረስ እንዲህ አይነት ነገሮች ሊያጋጥሙን የሚችሉበት ዛሬ እኮ ነው የዲጂታል ዓለም የመጣው። ነገ ደግሞ ምን እንደሚመጣ አናውቅም። ሌላ ዓለምም ደግሞ ሊመጣ ይችላል። ሌላ ሁላችንንም የሚነዳ ነገር ደግሞ ሊመጣ ይችላል። ከ10 ከ15 ዓመታት በፊት እኮ የሳተላይት ሲመጣ ብዙ ሰው አዲስ ሆኖበት ነበር። አሁን ደግሞ የሳተላይት ዘመን እያለፈ በስልክ ነገ ደግሞ ምናልባት ጣትህ ላይ ሁሉ ነገር የምታገኝበት ዘመን ሊመጣ ይችላል። ወይም በሐሳብህ ነገሮችን ሁሉ ልክ አሁን ከስልክ የምታገኘው ከሐሳብ የምታገኝበት ዘመን ሊመጣ ይችላል። አናውቅም። ምን ጊዜም እንትኑን ፕላትፎርሙን አይደለም ተከትለን መሄድ ያለብን። እኔ አንዱ ጠያቂ ማህበረሰብ ነው ማፍራት ያለብን። ሰሚ ብቻ አይደለም። እውነት ነው ወይ? የት፣ መቼ፣ ለምን፣ ማን፣ እንዴት እያለ የሚጠይቅ የሚያነጥር። ምነው ቅቤ ገዝተን ከገበያ ቤት ውስጥ ብትናርገን አይደል የምናነጥረው? ዝም ብሎ ከገበያ የተገዛ ቅቤ ይበላል አይበላም እኮ ታነጥረዋለህ እኮ። ስታነጥረው ሁለት ነገር ነው የምታደርገው። በነገራችን ላይ ማንጠር ማለት በቅቤ ባህል ሁለት ነገር ነው። አንደኛ ከውስጡ ያለውን የማይጠቅምህን ነገር ማስወገድ ነው ማንጠር ማለት። ሁለተኛ አዲስ እሴት መጨመር ነው። ቅመማ ቅመም ስትጨምርበት አዲስ እሴት ለቅቤው ትጨምርበታለህ። ስለዚህ ማንጠር አለብን እኛም። እውነት ነው፣ ልክ ነው። በተጠየቅ በሎጂክ በመረጃና በማስረጃ ድሮ ከምናውቀው ነገር ጋር ከሌሎች ነገሮች ጋር አስተያየተን አንጥረን የመቀበል ባህል ካላዳበረን ፕላትፎርሙን ተከትለን ነገም ሊቀየር ይችላል። ነገም ሊቀየር ስለሚችል መጀመሪያ ጠይቆ አንጥሮ በመረጃና በማስረጃና በተጠየቅ ወይም በሎጂክ ነገሮችን የመቀበል ልማድ ሊኖረን ነው የሚገባው። የመጀመሪያው ነገር እሱ። ሁለተኛውስ ሆ ብሎ በመንጋ ከመነዳት መቆምና ማስተዋል። እንዴ ሁሉም ሰው የተቀበለው ነገር በነገራችን ላይ እውነት ላይሆን ይችላል። እውነት ብዙ ህዝብ ስለተቀበለው በድምጽ ብልጭ አይደለም እውነት በመለኪያዎች ነው። ስለዚህ ሆ ከማለት ራስን ነፃ ማውጣት፣ ሆ ብሎ ዝም ብሎ ከመነዳት
ዘመን የወለደውን ጊዜ የወደደውን ነገር ዝም ብሎ ተከትሎ ከመሄድ ራስን ነፃ ማውጣት፣ ቆም ብሎ በራስ ማሰብ። ምክንያቱም እሳቤ ግላዊ ነው። እኔ እናንተ በጋራ ልናስብ አንችልም። በኮሚቴ አይታሰብም። ልንገርህ፣ በማህበር አይታሰብም። በቡድን እኮ ሰው ሊያስብ አይችልም። በቡድን ሊበላ ይችላል። በቡድን ሊሰራ ይችላል። በቡድን ሊያስብ አይችልም። ይሄ ነገርን ማንጠር እንደ አንድ ባህል፣ በመንጋ አለመነዳትን እንደ አንድ ባህል ካልያዝ ነው ነገ ፕላትፎርሙም ተቀይሮ እኛ ግን መታላችን አይቀርም።